ሰላም ውድ ቤተሰቦቼ፣ በባለፈው ቪዲዮ የሜጀር ዲያቶኒክ ስኬልን እንዴት በቀላሉ በቃላችሁ ማወቅ እንደምትችሉ አሳይቻችኋለሁ። አሁን ደግሞ የማይነር ዲያቶኒክን ስኬል እንዴት በቀላሉ መረዳት እንደምትችሉ አሳያለሁ። ወደ ቪዲዮ። እሺ ውድ ቤተሰቦቼ፣ አሁን እዚህ ጋር የሜጀሩን አሳይቻችኋለሁ። ማይነሩ ላይ ሊሄድ ነው። ስለዚህ እዚህ ጋር የሜጀሩን በደንብ እንድትረዱ የምንፈልገው ነገር ምንድነው የማይነር ዲያቶኒክ እና የሜጀር ዲያቶኒክ ልዩነቱ በደንብ እንድገባችሁ የሜጀሩን እንደገና ላሳያችሁ። የሜጀር ዲያቶኒክ ፎርሙላ ምንድነው ብለናል? ቶን ቶን ሴሚቶን ቶን ቶን ሴሚቶን ከዛ ሴሚቶን። ይሄንን መቼም እንዳትረሱ። ለምን ከእያንዳንዱ ኪ ተነስታችሁ ለምሳሌ ከዲ ሻርፕ ተነሱ ብትባሉ መስራት መቻል አለባችሁ። ከኢ ከተባለ በምንድነው የምትሰሩት? በዚች ፎርሙላ መሰረት መስራት መቻል አለባችሁ። አሁን የማሳያችሁ ደግሞ የማይነር ዲያቶኒክ ኢንተርቫል ነው። ስለዚህ የማይነር ዲያቶኒክ ኢንተርቫል ምን ይሆናል? ቶን ይጀምራል፣ ከዛስ ሴሚቶን፣ ከዛ ቶን ቶን ሴሚቶን ቶን ቶን 1 2 3 4 5 6 7 ይሆናል ማለት ነው። ስለዚህ ቶን ሴሚቶን ቶን ቶን ሴሚቶን ቶን ቶን። ስለዚህ በዚህ ይለያሉ። እዚህ ጋር ሜጀሩ ምን ነበር? ቶን ቶን ሴሚቶን ቶን 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 ሴሚቶን። ማይነር ዲያቶኒክ ደግሞ ቶን ሴሚቶን። ሁለተኛውን አያችሁ ሴሚቶን ሆነ ማለት ነው። ሶስተኛው ቶን፣ አራተኛው ቶን፣ አምስተኛው ሴሚቶን፣ ስድስተኛው ቶን፣ ሰባተኛው ቶን ሆነ ማለት ነው። ስለዚህ እዚህ ጋር ያለው ነገር ነው በቃ ሚና የሚጫወተው። ስለዚህ እዚህ ጋር ያለውን ፎርሙላዎችን በደንብ መያዝ። ይሄም የምንድነው የሜጀር ዲያቶኒክ ኢንተርቫል ወይንም ፎርሙላ ነው፣ የማይነር ዲያቶኒክ ፎርሙላ ማለት። ስለዚህ በማይነር ዲያቶኒክ ደግሞ አንድ ሜጀር ተነስቼ ልስራና ላሳያችሁ። ለምሳሌ በሲ ሻርፕ ቅድም በሲ ሻርፕ ሰርቼ ዲያቶኒክ ላይ በሲ ሻርፕ ሰርች ያሳይቻችኋለሁ። አሁን ደግሞ አሁንም በማይነር ዲያቶኒክ በሲ ሻርፕ ተነስቼ ልስራላችሁ። ለምን ሁለቱ ልዩነቱ ምን እንደሆነ በደንብ እንድትረዱ ማለት ነው። ስለዚህ ሲ ሻርፕን እወስዳለሁ። እኔ ነኝ ሲ ሻርፕ የመረጥኩት፣ እናንተ የፈለጋችሁትን ኪ መምረጥ ትችላላችሁ። ስለዚህ አሁን ግዴታ መሄድ ያለብን ምንድነው የሲ ሻርፕን ቶን ነው። ለምን እዚህ ጋር ቶን ስለምለ የሲ ሻርፕ ቶን ሲሄድ ማን ይሆናል? ዲ ሻርፕ ይሆናል። ከዛስ እዚህ ጋር የሚያዘኝ ምንድነው? የዲ ሻርፕ ሴሚቶን ነው። የግድ የሲ ሻርፕ ሴሚቶን መቻል አለብኝ። እንደፈለኩ ቶን ምናምን መሄድ አልችልም። ለምን እዚህ ጋር ሴሚቶን ነው የምለው ወይ ግማሽ ድምጽ እያለኝ። ስለዚህ ወዴት ሄዳለሁ? የዲ ሻርፕ ሴሚቶን ማን ነው? ቀጥሎ ያለው ማለት ነው። ቀጥሎ ማን ነው? ኢ እጽፈዋለሁ። ከዛስ ከኢ ቶን ነው የምሄደው ግዴታ። ከኢ ቶን ሲሄድ ማን ይሆናል? ኤፍ ሻርፕ። አንድ መዝለል ስለሆነ ከኢ ወደ ኤፍ ሻርፕ ሄዳለሁ ማለት ነው። ከኤፍ ሻርፕ ሴሚቶን ሲሄድ ማን ይመጣል? ቶን ነው የምሄደው። የኤፍ ሻርፕ ቶኑ ወደ ጂ ሻርፕ ይመጣል ማለት ነው። ጂ ሻርፕ ላይ ሲመጣ ሴሚቶን ወይ ግማሽ ድምጽ ሂድ እያለኝ ነው። ስለዚህ ቀጥሎ ማን ይመጣል? ኤ አለ። የኤ ሙሉ ቶን ሂድ እያለኝ ነው። ስለዚህ ሙሉ ማን ይሆናል? ቢ። ለምን የኢ አንድ ከዘለልን ቢ ይሆናል። ከዛስ የቢ አሁንም ቶን አለኝ ወደ ሲ ሻርፕ መጣለው ማለት ነው። ስለዚህ ቅድም የሜጀር ዲያቶኒክ የሲ ሜጀር ሰርች ነበር። አሁን ደግሞ የማይነር ዲያቶኒክ የሲ ሻርፕ ሰራው ማለት ነው። ስለዚህ በዚህ መሰረት የፈለጋችሁትን ኪ መርጣችሁ መስራት ትችላላችሁ። አንድ ልድገማላችሁና የማንን ልስራ? እሺ የሲን ልስራ ወይንም ቅድም የሰራሁት የጂን ልስራ። ለምን የሁለቱን ልዩነት በደንብ እንድትረዱ። የጂ ይሰራል። የጂ ቶን ማን ይሆናል? ኤ ይሆናል ማለት ነው። የኤ ሴሚቶን ወይንም ግማሽ ድምጽ ኤ ሻርፕ ቀጥሎ የሚመጣ ስለሆነ። ከዛስ የኤ ሻርፕ እንደገና ሙሉ ሲ ቢ ብለን ቀጥላ የምትመጣው ሲ ቢ እንዘላለን ማለት ነው። ሲ ከዛ የሲ ቶን ስለዚህ አንድ እንዘላለን ዲ ይመጣል። የዲ ሴሚቶን ነው የምለው እዚህ ጋር። ስለዚህ ቀጥላ ማን ያለችው? ዲ ሻርፕ። መልሱን ከየት ነው የምታገኙት? እዚህ ጋር ስላለ እሱ ጋር ማየት መቻል አለባችሁ። ከዛስ የዲ ሻርፕ ቶን ነው የምለው እዚህ ጋር። ስለዚህ ኤፍ ይመጣል። የዲ ሻርፕ
አንድ ከዘለልን ኤፍ ስለሆነ ከዛስ የኤፍ እንደገና ቶን ይላል ወደ ጂ። በቃ በቀላሉ የማይነር ዲያቶኒክ ስኬል አገኘው ማለት ነው። ስለዚህ ለማይነር ዲያቶኒክ ወሳኙ ፎርሙላ ምንድነው? ቶን ሴሚቶን ቶን ቶን ሴሚቶን ቶን ቶን። በቃ ይቺን መያዝ ነው። የሜጀሩስ ቶን ቶን ሴሚቶን ቶን 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 ሴሚቶን። ይቺን በደንብ አድርጋችሁ ከያዛችሁ የፈለጋችሁትን ሜጀር፣ አሁን እኔ ሁለቱን ሰርቻለሁ። እናንተ ከፈለጋችሁ ከሲ ከፈለጋችሁ ከኤፍ ከፈለጋችሁት ኪ ተነስታችሁ የፈለጋችሁትን መስራት መቻል ትችላላችሁ ማለት ነው። ስለዚህ እዚህ ጋር ያልገባችሁ ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ከተረዳችሁ ደግሞ የአንድን ስኬል ሰርታችሁ እስቲ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።